ዶክተር አብዱራዛቅ አሊ ይባላለሁ። የፕላስቲክ ሪኮንስትራክቲቭ እና ማይክሮ ሰርጀሪ ሰብ ስፔሻሊስት ነኝ። በአለርት ሆስፒታል የዲፓርትመንቱ ደግሞ ኃላፊ ነኝ። ያው እንደሚታወቀው አለርት ከተቋቋመ ከ80 ዓመታት በላይ ይሆኗል። በዋነኛነት የተቋቋመው ለስጋ ደዌ ታካሚዎች እነሱን ለማከም ተብሎ ነው የነበረው። በወቅቱ የቆዳ ሕክምና እንደዚሁም የአይን ሕክምና ይሰጥ ነበር። ምክንያቱም ብዙ ጊዜ ቆዳና አይን አካባቢ ያጠቃ ስለነበር ማለት ነው። በጊዜ ሂደት ደግሞ የአጥንት ሕክምና እንደዚሁም የፕላስቲክ ሰርጀሪ ተካቷል። ስለዚህ አንጋፋ ከሚባሉት የሙያ ክፍሎች ነው የፕላስቲክ ሰርጀሪ። ከዛን ጊዜ ጀምሮ ፕላስቲክ ሰርጀሪ እየተሰጠ ነው የቆየው። የእጅ ቀዶ ሕክምና፣ የቆዳ ቀዶ ሕክምና፣ የነርቭ ቀዶ ሕክምና እና የመሳሰሉትን ከስጋ ደዌ ጋር የተያያዙ ህመሞችን ያክም ነበር። በጊዜ ሂደት ደግሞ ሌሎች ተጨማሪ የፕላስቲክ ሰርጀሪ ችግሮችን እያከመ ለምሳሌ በአደጋ ጊዜ የሚከሰቱ የጅማት መበጠስ ሊሆን ይችላል፣ የአጥንት ስብራት ሊሆን ይችላል፣ የቃጠሎ ሕክምና እና ተያያዥ ነገሮችን ማከም ጀምሯል። በመቀጠልም የቆዳ ካንሰር፣ ከአንገት በላይ ካንሰር፣ ሰውነት ላይ የሚወጡ ባጮችን የማውጣት መልሶ የመስራት የማስተካከል ተሐድሶ የመስራት ስራ ይሰራል። ከዚህም በተጨማሪ ደግሞ በተፈጥሮ የሚከሰቱ ለምሳሌ በህፃናት ከንፈርና ላንቃ መሰንጠቅ፣ ጣቶች መጣበቅ እና የመሳሰሉትን ህክምናዎች በተሟላ ሁኔታ በአለርት ሆስፒታል ይሰጣል። ከቅርብ ጊዜ ወዲህ ደግሞ የፕላስቲክ ሰርጀሪ ዲፓርትመንት በጣም እየተጠናከረ ነው የመጣው። አዳዲስ ቀዶ ህክምናዎችን እያስተዋወቀ ህብረተሰቡን እያገለገለ ነው የሚገኘው። ከነዚህ ውስጥ ለምሳሌ ብራኪያል ፕሌክሰስ ኢንጁሪ ወይም ደግሞ ከህብለ ሰረሰር ከአንገት አካባቢ መጥቶ ወደ እጅ የሚሄዱ ነርቮች አደጋዎችን እነሱ ላይ የመስራት፣ ከአንገት በላይ የሚከሰቱ ካንሰሮችን ደረጃቸው ከፍ ያሉትን እነሱን ማስወገድና መልሶ መገንባት ወይም የተሐድሶ ቀዶ ህክምና፣ እንደዚሁም ደግሞ በጣም በቅርቡ ደግሞ የማይክሮ ሰርጀሪ ወይም ከራስ የሰውነት አካል ከአንዱ ቦታ በንቅለ ተከላ አማካኝነት የጎደለን አካል መልሶ መተካት፣ መስራት ያቃተውን ከሌላ ቦታ ጡንቻ ወስዶ እንዲሰራ የማድረግ እነዚህ አዳዲስ በቅርቡ ያስተዋወቅናቸው ስራዎች ናቸው። እነዚህ አዳዲስ አገልግሎቶች በጣም ህብረተሰቡ ላይ የሚከሰቱ ችግሮች ነው የነበሩት። ብዙ ጊዜ ወይ ወደ ውጭ ሀገር ሪፈራል ሊባሉ ይችላሉ ወይም አገልግሎቱ የሉም ተብሎ ተስፋ ቆርጠው በቤት የሚቀመጡበት ሁኔታ ነበረ። አሁን ግን እነዚህ መጀመርናቸው አገልግሎቶች ምክንያት ታካሚዎች መታከም አምራች ዜጋ ሆነው ተመልሰው ወደ ማህበረሰቡ የሚቀላቀሉበት አካላዊ ብቻ ሳይሆን አእምሯዊ ጤንነታቸው ተጠብቆ ወደ ማህበረሰቡ የሚቀላቀሉበት ሁኔታ ተፈጥሯል። ወደ ውጭ የሚሄዱ የነበሩ ታካሚዎችንም ያስቀረ ብሎም ከአንዳንድ የአፍሪካ ሀገራት ይህንን አገልግሎት ለማግኘት ብሎ ወደ አለርት ሆስፒታል የሚመጡበት ወይም ደግሞ የሜዲካል ቱሪዝም የምንለውን አገልግሎት የጀመርንበት ለሀገራችን የውጭ ምንዛሪ ገቢ አስገኝ የሆነ አገልግሎት መስጠት የጀመርንበት ሁኔታ ነው ያለው። አሁን በዋነኛነት እነዚህን አገልግሎቶች በመስጠት የሚደሰትበት ምንድነው ቲም ወርካችን ነው። እያንዳንዱ ፕላስቲክ ሰርጀሪ ዲፓርትመንት የሚሰራ ማንኛውም የጤና ባለሙያ ከሰርጅን፣ ማደንዘዣ ከሚሰጥ ሐኪም፣ ከነርስ፣ ከጽዳት እስከ ፖርተር ሁሉም በአንድ በቅንጅት የሚሰሩበት ሁኔታ ነው። የአንድ ወይም የተወሰኑ ሰዎች ስራ ውጤት ብቻ አይደለምና ሁሉም እያንዳንዱ ስራውን አውቆ ጠንቅቆ ተረድቶ አሁን ለደረስንበት ደረጃ አስተዋጽኦ ስላደረገ በዋነኛነት የሚያኮራኝ እነዚህ ነገሮች ናቸው። ከዚህም በተጨማሪ ምናልባት በሀገር አቀፍ ደረጃ እንደዚሁም ኢንተርናሽናሊ የታወቅንባቸው ወጣ ያሉ ስራዎች አሉና እነሱ ዲፓርትመንታችን፣ ሆስፒታላችን ብሎም ሀገራችንን ያስጠሩ ስራዎች አሉ። በእነዚህ ስራዎች በጣም ደስተኛ ነኝ። ወደፊት ያው አገልግሎታችን በጣም የታወቀ ስለመጣ ታማሚዎች አለርት ሆስፒታል መታከም ይፈልጋሉ። ከተለያዩ የሀገራችን ክፍሎች ወደ አለርት እየጎረፉ ነው ያሉት። በጣም ብዙ ታካሚዎች ይመጣሉ። ይሄ ደግሞ ወረፋ እንዲጨምር ባክሎግ ወይም ዌቲንግ ታይም ደግሞ እንዲጨምር እያደረገ ነው። ይሄንንም ከግንዛቤ ውስጥ በማድረግ ዲፓርትመንታችን
ሆስፒታላችን ብሎም የጤና ጥበቃ ሚኒስቴር ይህንን አገልግሎት በማወቅ ማስፋፋት እንደሚያስፈልግ ስለታመነበት ራሱን የቻለ የፕላስቲክ ሰርጀሪ ኢንስቲትዩት እየተቋቋመ ነው ያለው ከደርማቶሎጂ ጋር ተጨምሮ ማለት ነው። እንደ ኢንስቲትዩት ኦፍ ፕላስቲክ ሪኮንስትራክቲቭ ኤንድ ሃንድ ሰርጀሪ እና የደርማቶሎጂ ኤንድ ቬነሮሎጂ ኢንስቲትዩት እየተቋቋመ ነው። ባለ 8 ፎቅ ነው። ስለዚህ ይሄ ህንፃ አልቆ ወደ ስራ በሚገባበት ጊዜ የሀገራችንን የፕላስቲክ ሰርጀሪ ጥያቄ ይመልሳል ብለን ተስፋ የምናደርግበት ነው። የተለያዩ በሰብ ስፔሻሊቲ ደረጃ አገልግሎቶች እንሰጣለን ብለን እቅድ ይዘናል። ዓለማችን የደረሰበትን ደረጃ የህክምና አሰጣጥ ደረጃ ይደርሳል ብለን በጣም ተስፋ የጣልንበት ነው። አሁን ህንፃው ስትራክቸሩ ወደ 8ኛ ፎቅ የመጨረሻው ፎቅ ላይ ደርሷል። ስለዚህ ለሀገራችን፣ ለሆስፒታላችን ብሎም ለዲፓርትመንታችን ከፍተኛ አስተዋጽኦ ይኖራል ብዬ ተስፋ አደርጋለሁ። ከዚህ በተጨማሪ ይሄ ኢንስቲትዩት ሲያልቅ የጤና አገልግሎት መስጠት ብቻ ሳይሆን የጥናትና ምርምር እንደዚሁም የማስተማሪያ ቦታም ጭምር ነው የሚሆነው። ለሀገራችን ፕላስቲክ ሰርጀሪ ተማሪዎች ብቻ ሳይሆን ከተለያዩ የአፍሪካ ሀገሮች ወደ 15 ለሚሆኑ ሀገሮች በየአመቱ የተወሰኑ 2 ወይም 3 ሐኪሞች እንዲሰለጥኑ እድል እየሰጠን የምናሰለጥንበት ቦታ ይሆናል። ከዚህም በተጨማሪ ደግሞ ስኪል ላብ ይኖረዋል። በተለያዩ የአኒማል ሞዴሎች ትምህርት የምናስተምርበት የተለያዩ ግብአቶችን ተጠቅመን ተማሪዎቻችንን የምናበቃበት ይሆናል ብለን ተስፋ እናደርጋለን።